እነዚህን ሁለት አፕል አግኝቻለሁ። ልክ እነዚህ እቺ ትልቅ ናት፣ እቺ ደግሞ ትንሽ ናት። አሁንም ጨንቻ ውስጥ ነኝ። አያት ቤት መጥቼ ጨንቻ ነኝና እዚህ ጋር የሆነ ነገር ላሳያችሁ ፈለኩኝ። አፕል ማለት ነው። አፕል የማይወድ ሰው አለ ብዬ አላስብም። እና የአፕል አትክልቱ ተክሉ ምን እንደሚመስል ላሳያችሁ። ልክ ይሄ አያቴ ቤት ነው፣ የእናቴ አባት ቤት ማለት ነው። እዛ ጋር ነው ሰርጉ ምናምን ድባቡ ያለውና ከዛ ወጥቼ እዚህ ጋር ደግሞ የአፕል ተክል ያለበት ቦታ አለና እሱን ላሳያችሁ። አፕል የምትወዱ ወገኖች እና ይሄ አያችሁ ልክ ዲሳ ይሄ የአፕል አትክልት ነው። ይሄ ማለት ነው አፕል አይ ቲንክ አሁን ተበልቶ አልቋል መሰለኝ። እዚች ጋር የተወሰኑ ፍሬዎች አሉ፣ እዚህ ጋር የተወሰኑ አሉ። ያለቀ ይመስለኛል። አይ ቲንክ ጊዜውም አይደለም። ምን ላሳያችሁ ቀን ምሽት ያው ጨንቻ በአፕል ምርት በጣም በኢትዮጵያ ላይ ነው የሚታወቀው። የራሱ ብራንድ አለው። ልክ እንደ አርባ ምንጭ ሙስ እንደሚባለው የራሱ ብራንድ ተሰጥቶታል፣ ጨንቻ አፕል ተብሎ ማለት ነውና በእያንዳንዱ ሰው ግቢ ውስጥ አፕል አለ። በቃ እና አትክልቱ ይሄን ተክሎ ይሄን ይመስላል። እንጨቱ የአፕል ዛፍ ማለት ነው። እዚህ ጋር ይታያችኋል። እንትኖች አሉ ትናንሾች ማለት ነው። ምናልባት ካወረድኩኝ አግኝቼ እንደንገት ካወረድኩኝ ያሳያችኋለሁ። ይህ ሁሉ የአፕል ተክል ያለበት ቦታ ነው፣ ዛፍ ያለበት ማለት ነውና ይህ ራሱ አፕል ነው። ይህ ራሱ የአፕል ዛፍ ነው። እዚህ ጋርም ደግሞ ታች ደግሞ ይሄ ጎመን ነው ያለው። እዚህ ጎመን ታችኛው ጎመን ነው፣ የሀበሻ ጎመን ማለት ነው። ይሄ ደግሞ እዛ ጋር ያለው እንሰት ነው። ልክ እዛ ጋር ይሄ እዛ ጋር የሚታየው እንሰት ነው። እንሰቱን ላሳያችሁ። እዛ እንሰት በጣም ብዙ እንሰት ነው ያለው ውስጥ አሳያችኋለሁ። እዛም ጋይስ የሆነ አፕል አግኝቼ ነበር፣ ግን ሰው ግቢ ነው ያለው ወደዛ በኩል ማለት ነው። ትልቅ አፕል አግኝቼ ነበር፣ ሰው ግቢ ነው ያለው። ምንም ማድረግ አልችልም። ምናልባት እዚህ ውስጥ ፈልጌ ካገኘው አሳያችኋለሁ፣ ያወረድኩትን ማለት ነው። ቆይ ላሳያችሁ። እዚህ ጋር ግን ልሞክር እስኪ። አያችሁ እዚህ ጋር ሰው ግቢ አለ። አያችሁ ዘጋ ማለት ይብራል። አሁን ግን የኛ ይሄ ነውና እስቲ እዚህ ውስጥ ካገኘው ካወረድኩ አሳያችኋለሁ እንዳርጌ። ግን ካወረድኩ እመኑኝ እሺ፣ ከዚህ እንዳወረድኩ እዚች ጋር አግኝቻታለሁ አንድ እና እሷ ላውሪዳት በዚህ ነው ማወርደው። እዚህ እነዚህን ሁለት አፕል አግኝቻለሁ። ልክ እነዚህ እቺ ትልቅ ናት፣ እቺ ደግሞ ትንሽ ናት። ይሄ ይመስላል የአፕል ዛፍ እና አፕል ጨንቻ በአፕል ምርት በጣም ነው የምትታወቀው። ብቻ በጣም ጨንቻ የነበረኝን ቆይታ እንጆይ ያደረኩ ነው። ከዚህ በኋላ አርባ ምንጭ እሄዳለሁ። አርባ ምንጭም ደግሞ በጣም ቆንጆ ጊዜ ይኖረኛል። ትወዱታላችሁ። ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ባይ ባይ።